በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን ባያሉ በልዑል እግዚአብሔር ስም እንደምን ከረማችሁ? አሜን። የአምላካችን የልዑል እግዚአብሔር ስም እሱን ደስ ያሰኘው ካለፉት ከአባቶቻችን ከእናቶቻችን ከቅዱሳን ጋር ዛሬም ዘወትርም የተመሰገነ ይሁን። ዛሬ በዚህ በቪዲዮ ፕሮግራማችን ለማየት የፈለግነው እንግዲህ በቅድስት ቤተክርስቲያናችን አሁን ያለችበትን አሁናዊ ሁኔታን አስመልክቶ ለዘመናት ስልጣኔ፣ ትምህርት፣ ሳይንስ ሁሉ ከኛ ከቅድስት ቤተክርስቲያናችን ወጥቶ ሌሎችን በእውቀት የስልጣኔ ባለቤት ካደረገች በኋላ ቤተክርስቲያናችን ውስጥ አንዳንድ የሚስተዋሉ ችግሮችን ይቀርፋል ብለን በካፋ ዞን ሀገረ ስብከት በሺሾንዳ ወረዳ ቤተ ክህነት ስር በምትገኘው በሺሽንዳ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን አሁን ወቅቱ የፈጠረውን ችግር መፍታት በሚያስችል መልኩ የተዘጋጀ ስትራቴጂክ እቅድ ነው። ይሄ ስትራቴጂክ እቅድ ቤተክርስቲያኒቱን ለቀጣይ በመንፈሳዊ ዘርፍ፣ በልማት ዘርፍ፣ በማህበራዊ ዘርፍ እና በፋይናንሻል ዘርፍ እነኚህን በእውቀት ለመምራት በሚያስችል መልኩ አጠር ተደርጎ የተዘጋጀ እቅድ ነው። እቅድ በእርግጥ ቤተክርስቲያኒቱ ከመጣች አሁን የተተገበረ በእርግጥ ከተሞች አካባቢ ትላልቅ ከተሞች አካባቢ ብዙ ተክዶበታል። ነገር ግን ገጠር በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙም ፈትሸናል። እንደ ቤተክርስቲያን ልጅ ከግቢ ጉባኤ ተመርቀን ስንወጣ ቤተክርስቲያኒቱን በእውቀታችን በጉልበታችን ለማገልገል ከአባቶች አደራ ተረክበን መተን ብዙ ገጠር አብያተ ክርስቲያናት አካባቢ ለመፈተሽ ሞክረናል። እቅድ የላቸውም ብዙዎች። ምክንያቱም ስራዎቹም በዘፈቀደ አንድ በጎ ምዕመን መጥቶ ይሄን ስራ ብሎ ስነሳሳ ብቻ የሚከወን እንጂ ከዚህ ውጭ እቅድ የሚመራ ልምድም እንደሌለ ከተገነዘብን በኋላ በዚህ የሚቀጥል ከሆነ ለወደፊት ቤተክርስቲያኒቱን ማሻገር ትንሽ ሊከብድ ስለሚችል ይህን እቅድ አዘጋጅተናል። እግዚአብሔር እንግዲህ ይህን እቅድ ፈጽመን ለቅድስት ቤተክርስቲያን የሚበጅ ስራ እንድንሰራ የእሱ ቅዱስ ፈቃድ ይሁንልን። እቅዱ የተዘጋጀው ከ2 ዓመት በፊት ነው። 2016 እስከ 20 ዓመተ ምህረት የሚተገበር እቅድ ነው። ይህንን እቅድ በምንመለከታቸው ቤተክርስቲያን አባቶች፣ ቤተክርስቲያን ልጆች አስተችተናል። ቤተክርስቲያኒቱ ግቢ በስላይድ መልክ ዋና ዋናዎቹን ነቅሰን በማውጣት አስተችተን እንዲጸድቅ ሆኗል። ጸድቋል እቅዱ ኦልሞስት። ነገር ግን ትግበራ ላይ አንዳንድ ችግሮች ገጥመናል። በተለይ ለአንድ አንድነትን ፈታተን አንዳንድ ደራሽ ችግሮች ገጥሞ ምናልባት ባስቀመጥነው ጊዜ ሰሌዳ መተግበር ትንሽ ቸግሯል። ነገር ግን ብዙዎቻችሁ ይሄ እቅዱ ተደራሽ እንዲሆን ስትጠይቁ ነበረ። አብዛኛውን በፒዲኤፍ በተለያዩ ሚዲያ አማራጮች ለማስቀመጥ ሞክረናል። ነገር ግን እቅዱ ያው እግዚአብሔር ፈቃድ እኔ ነኝ ያዘጋጀሁት። ይህ እቅድ በፒዲኤፍም አስቀምጣለሁ። ቴሌግራም ገጽ የቤተ ክርስቲያን ሊሰራ ጉባኤ ቴሌግራም ገጽ አለ። እዛ ላይ
እናስቀምጣለን። ከዛ ሞር ትረዳላችሁ ብዬ አስባለሁ። እዛ ባለፈ አንዳንድ ገለጻዎች ከእናንተ እዚች ቤተክርስቲያን ሺሽና ደብረ ፀሐይ አድጋችሁ በተለያየ ዓለም ክፍል ያላችሁ የቅዱስ ቤተክርስቲያን ልጆች ውለታ ስላለብን ይህን እቅድ ሲሰሙ ምናልባት በተለያዩ ስራዎች ላይ ሆነን ቢዚ ሆነን እቺን ቤተክርስቲያን ዞር ብለን ያላየን እኛ እንድናስታውስም እድል ይከፍታል ብዬ ስለማስብ ነው። መንፈስ ቅዱስ እሱ ይምራን። አጠቃላይ የእቅዶቹን ይዘት በምመለከት ቅድም ለማስቀመጥ ሞክሬያለሁ። በአራት ክፍሎች የተዋቀረ ነው። መንፈሳዊ ዘርፍ፣ ማህበራዊ ዘርፍ፣ ልማት ዘርፍ እና ፋይናንስ አስተዳደር የሚለው ፋይናንሻል ማኔጅመንት። ምክንያቱም ቤተክርስቲያናችን ላይ አሁን ብዙ ችግር እየፈጠረ ያለው ከገንዘብ ጋር ተያይዞ መጡ ነገሮች የፋይናንስ አስተዳደራችን ምን መምሰል አለበት የሚለውን በመጨረሻ ገጽ ላይ ለማስቀመጥ ሞክረናል። ወደ ቀጥታ ወደ ክፍል አንድ ገለጻ ስንገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፋ ዞን ሀገረ ስብከት በሺሽ ወንደ ወረዳ ቤተ ክህነት የሺሽንዳ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት በልማት ክፍል የተዘጋጀ የ5 ዓመት ስትራቴጂክ እቅድ ነው የሚለው። መግቢያ እንግዲህ ይሄ ደብር ታላቅ ደብር ነው። የሺሽንዳ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን በ1982 ዓ.ም መንፈሳዊ አገልግሎትን ተደራሽ ለማድረግ በቀናይ በሆኑ አባቶች ታስቦ የተሰራ ቤተክርስቲያን ነው። ከዚህ ቀደም አበራ ደብረ ሰላም ቤተክርስቲያን ነው አጠቃላይ ሺሽንዳ ህዝብ መንፈሳዊ አገልግሎት የሚያገኘው። ስለዚህ በቅርብ ሆኖ ምእመኑ መንፈሳዊ አገልግሎት ማግኘት ያለበት ታስቦ 1982 ዓመተ ምህረት የተሰራ እንደተመሰረተ ነው ታሪኩ፣ የቤተክርስቲያን ታሪክ የሚናገረው። ስለዚህ በዚህ ሂደት ውስጥ እስከዛሬ ትልቅ ወደ 30 አሁን ይሄ ገለጻ እስከናረግበት ጊዜ ድረስ 36 ዓመት ሆኗል። በዚህ ውስጥ ብዙ ትልቅ የሚባል ለአካባቢ እድገት ለዚህ ለሺሽንዳ ከተማ ለውጥ ትልቅ ሚና የተጫወተው ደብር ነው። ስለዚህ አሁን ይህ እቅድ እንግዲህ የተዘጋጀበት ዋነኛ ዓላማ ወቅቱ የደረሰበት አሁን በተለይ ከዘመናዊነት ጋር ዘመናዊነት ሲቪላይዜሽን ስልጣን የሚባለው ክርስትና ላይ በደንብ በጥንቃቄ ካልተመራ ክርስትና ላይ የሚያሳድረው አሉታዊ ተጽዕኖ ትልቅ ስለሆነ ይህንን በእቅድ ተመርኩዞ መምራት አስፈላጊ ስለሆነ አሁን እቅዱ ሲዘጋጅ ወቅቱ የደረሰበትን የአሁኑን ወቅት ቤተክርስቲያን ፈተናን በሚመክት መልኩ ቤተክርስቲያኒቱን መምራት አስፈላጊ ሆኖ ስለተገኘ ይህ ስትራቴጂክ እቅድ ተዘጋጅቷል። ሲዘጋጅ እንግዲህ የመጀመሪያው ምዕራፍ ዓመትን 2016 ዓመተ ምህረት አድርጎ ማጠናቀቂያ እቅዱ ላስት ይር ኢንድ ይር 2020 አድርጎ ከ2016 እስከ 20 የሚተገበር እቅድ ተዘጋጅቷል ነው የሚለው መግቢያ ላይ። ይህን ራዕይ አለ። እንግዲህ ራዕዩ በመንፈሳዊ አገልግሎት አሰጣጥ ብቁና ተደራሽ በማህበራዊ አገልግሎት አሰጣጥ ሞዴል እንዲሁም በሁሉም ዘርፎች ጠንካራ አቅሟን የገነባች በወረዳ በሀገረ ስብከት ብሎም እንደ ሀገር ደረጃ ፊት የወጣ ደብር ለመፍጠር ታስቦ ነው እንደ ራዕይ የተቀመጠው። ተልዕኮ የሺሽንዳ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን በመንፈሳዊ አገልግሎት አሰጣጥ የተጠናከረች ለሃይማኖታቸው እንዲሁም ለሀገራቸው ትጉና ጠንካራ ምዕመናን በማፍራት ለሃይማኖት የማይበገር ፈተናን የሚቋቋም እዚህ ላይ በጣም ሊሰመርበት ይገባል። ፈተናን የሚቋቋም
ምክንያቱም በክርስትና በስፒሪቹዋል ላይፍ በክርስትና አቋሙ በጣም ጠንካራ ክርስቲያን መፍጠር ካልቻልን በፈተና ጊዜ መቋቋም አይችልም እና ከስሜት ነፃ የሆነ ክርስትና ከስሜት ነፃ ክርስትና በነገራችን ህይወት ነው። የሆነ ክርስትናን መፍጠርና በሁሉ አቀፍ አቅመን ያደራጀች ደብር ማድረግ ነው ተልዕኮ። ግብ የሽንደረ ቅድስት ኪዳነ ምሕረት ቤተክርስቲያን በስትራቴጂ እቅዱ መጨረሻ 2020 የተጠናከረና የተደራጀ ሁሉ አቀፍ አገልግሎት ማሳለጥ፣ ቤተክርስቲያኗ ይዞታዎች አቅሟን አሟጠው በመጠቀም በኮንስትራክሽን ዘርፍ በእርሻ ምርታዊ ለውጥ በማስመዝገብ ስብከተ ወንጌል በሰፊው በማዳረስ ምዕመናኑ ገፍቶት እና ሙሉ አስራት በኩራቱን እንዲያበረክት የቤተ ክርስቲያን ይዞታዎች በቁጠባ በማልባት እንዲሁም ያላትን መሬት ለምሳሌ ታስቦ ነው። አሁን ለምሳሌ ብዙዎቻችሁ እየተቻችሁ ነው። መቃብር ቤቶችን ያላትን ይዞታ በቁጠባ ለመጠቀም ታስቦ አጥሩ ጥግ የተሰራ መቃብር ቤት የዚህ አካል ሆኖ እንዲታሰብ ነው። ያላትን መሬት ዘመናዊና ሳይንሳዊ በሆነ መንገድ በማልማት ልምድ ወይም ምርጥ ተሞክሮ የሚቀመርበት እና በራሱ ገቢ የሚተዳደር ደብር ማድረግ ነው። ዓላማ ጠቅላላ ዓላማ እና ዝርዝር ዓላማ ጀነራል ኦብጀክቲቭ ስፔሲፊክ ኦብጀክቲቭ በሚለው ጠቅላላ ዓላማ በደብሩ የተጠናከረ ብቁ የሆነ መንፈሳዊ አገልግሎት በመስጠት ምዕመናን ማብቃት እና ማጠናከር፣ በጠንካራ ማህበራዊ አገልግሎት በመስጠት የአካባቢውና ዙሪያውን በማገልገል ገቢ ሊያስገኙ ቤተክርስቲያኗን ሙሉ በሙሉ አቅም ሊደጉሙ የሚችሉ ፕሮጀክቶችን በመቅረጽ የተለያዩ የልማት ስራዎችን በመስራት ዘላቂነት በማረጋገጥ በሀገረ ስብከት በሀገር ደረጃ ሞዴል ደብር ማድረግ ነው። ዝርዝር ኦብጀክቲቭ ስፔሲፊክ ኦብጀክት ወይም ዝርዝር ዓላማ ብቁና ጠንካራ መንፈሳዊ ማህበራዊ አገልግሎት በማስፋፋት መሰረቱ የማናየው ክርስትናን በደብሩ እንዲሁም በዙሪያ መፍጠር። አንዳንድ ጊዜ የሆኑ ነገሮች ኮሽ ሲሉ በጣም ስሜት መነሳሳት አለ። ይህ የክርስትና ባህሪ አይደለም። እነኝን ያዝ የሚያደርግ በስብከተ ወንጌል በንስሐ አባቶች አማካኝነት ወጣቱን ምዕመኑን በመግራት የማይናወጽ ክርስትና ምንም ቢመጣ ነገሮችን መገረም የማይችል ክርስትናን መፍጠር የሚያስችል አካሄድ ላይ ማትኮር የተጠናከረና ተደራሽ የሆነ ማህበራዊ አገልግሎት የተጀመረ ኬጂ አለ። ወደ መደበኛ ያመጣንን ይሄ ስታቀድ ኬጂ ነው። ይሄ አሁን በተሻለ አቅም ቅድመ እውቅና አግኝተን ወደ መደበኛ ማምጣት ተችሏል። አንዱ ትኩረት በዚህ በማህበራዊ ዘርፍ ትልቅ ሚና ይጫወታል ብለን የምናስበው የዲያቆን ምሩራ ሀጎስ መታሰቢያ አካዳሚ ቤተክርስቲያኑ ንብረት እንደመሆኑ መጠን ትልቅ ለሀገርም ለቤተክርስቲያን ብቁ ዜጋ ማፍራት ላይ ያተኩራል። ሁሉ አቀፍ ዘርፍ ልማት ማድረግ ለቤተክርስቲያኑ ህልውና ነቀርሳ ሳይሆን ልመናን ታሪክ ማድረግ ነው። በነገራችን ላይ እዚህ ላይ በጣም ልንሰራ ይገባል። የዛሬ ቤተክርስቲያናችን ልመና እንደ ሎጎ መሆን የለባትም። እሷ ብንሰራ ቤተክርስቲያን ልጆች አሉ፣ እውቀት ያላቸው ልጆች አሉ። ሁላችን እውቀታችን ያላት ይዞታን ተጠቅመን በኮንስትራክሽን ዘርፍ፣ በእርሻ፣ በሕክምና፣ በትምህርት በዚህ ሁሉ በሌሎችም በህግ ቤተክርስቲያን ኮትኩታ ያሳደገቻቸው ልጆች አለ። ይህን ሁሉ ኮምባይን ብናደርግ ልመናን ታሪክ ማስቀረት ይህ ቤተሰባችን ልመና ላይ ልክ ህጋዊ አድርገን የቆጠሩ ሰዎች አለን። ስለዚህ ስላልተሰራብን አጸያፊ ነው ልመና፣ በጣም ቤተክርስቲያን ስም ያጎድፋል እና ይህን ታሪክ ማድረግ የሚያስችል ነው። ይህን እንግዲህ በሁለት ስትራቴጂክ ዘመን በኋላ ያ ማለት 2025 በኋላ
ከልመና ንጹህ አሁንም ቢሆን እግዚአብሔር ይመስገን ብዙ አይለመንም። ግን አንዳንድ ስራዎችን ለመስራት ግን ትብብር ምዕመናን ይጠይቃል። ያንን ሙሉ በሙሉ በማስቀረት ምዕመናን ገብቶ አስራት በኩራቱን ሰጥቶ በራሱ ፍላጎት ቤተክርስቲያንን የሚረዳበት አኳኋን ላይ ማምጣት ነው። ይህ 2025 በኋላ በእኛ ደብር አይለምንም የሚል አቋም ነው። በሁለቱን ስትራቴጂክ ዘመን በደንብ ከሰራን ይሄ ደግሞ እንደው ከዛ ቀድሞም ሊሳካ ይችላል የሚል እምነት አለ። በደብሩም ሆነ በአካባቢው ሊቃውንት ማፍራት ይህን እና አሁን የተጀመረ አብነት ትምህርት ቤት አለ። ቅኔ ትምህርት ቤት በምንችለው አቅም በማቋቋም ሊቃውንት ከዚህ አካባቢ መነኮሳት፣ የአዲስ ኪዳን መምህር፣ የብሉይ ኪዳን መምህር እነኝህ መርጌቶች ለወደፊት ጳጳስ ሊሆኑ የሚችሉ ህፃናትን ኮትኩቶ ማሳደግ ወደዚህ ደረጃ ማድረስ ይህም እንደ አንድ ግብ ነው። ምዕመናንን ቅድስና ከሚሸረሽሩ ወቅቱ ፈተናዎች መታደግና ርስተ መንግስተ ሰማያት ዝግጁ ማድረግ የሚሉ እነኚህ አጠር ተደርጎ የተዘጋጁ ናቸው። እንግዲህ ይሄን ሁሉ ስናዘጋጅ ምንድን ነው በእጃችን የያዝነው ነገር? ምንን ተማምነን ነው? አንደኛ ፈጣሪ አቅደን ስንነሳ የሚያስፈጽምልን እግዚአብሔርን ተማምነን ነው። እሱ ነው ሁሉ ነገር በእሱ ነው የሚሆነው። ከዛ በመቀጠል የቤተ ክርስቲያን ምቹ ሁኔታችን ምንድን ናቸው? ምቹ ሁኔታዎች ይህን እንደውም ስንጀምር እኛን ሊያበረታቱ የሚችሉ ነገሮች በደብሩ በአባቶች ቆራጥ ጠንካራ ክርስቲያን አለን። አባቶች ይህ አባቶች ልፋት ነው። ብዙ አባቶች እያስተመሩ የረዱ ጸሎት እያደረጉ በጣም በክርስትናቸው ጠንካራ የሆኑ ምዕመናን እንደውም ከኛ አልፎ ሌላ አካባቢ ሊተርፉ የሚችሉ ምዕመናን ሽሽንዳ አላት። የደብሯ የውስጥ አገልግሎት ጠንካራና ከገዳም ስርዓት ጋር ተወዳዳሪ እውነት ለመናገር ዓመቱን ሙሉ ቅዳሴ ነው፣ ማህሌት፣ ጠዋት ኪዳን፣ ሰዓታት እውነት ለመናገር ተቋርጠዋል። ይሄ እንደ አንድ ምቹ ሁኔታ ወስደናል። በደብሮ ያሉ ቅዱሳት ስለተሰኙ ናቸው። ማንም ያሻው ለምኖ አያጣም። ይሄ ሰው ለምኖ ቅዱሳን ሰሚ ናቸው። እናታችን ቅድስት ኪዳነ ምሕረት፣ ክርስቶስ ሰምራ፣ መልአኩ ቅዱስ ሩፋኤል ሶስቱም ታቦታት ስለሰሚ ናቸው። ኔክስት ጊዜ አይታችሁ ከሆነ በጣም ባል የሚያስፈታ ነው። ይህም አለ የኛ የእምነት ጉድለት ካልሆነ በስተቀር ደብረ ፀሐይ ኪዳነ ምሕረት ግቢ ሄዶ ለምኑ የሚያጣ ክርስቲያን የለም። ስለዚህ ይሄ ሰው ያሻውን የልቡን መሻት ችግሩን የጨነቀውን ነገር ሄዶ ለምኖ ያገኝ ከሆነ ይሄ ሰው ቤተክርስቲያንን መከታተል ያዘወትራል። ሲያዘወትር ቅድስናው በጣም እየበቃ ይመጣል፣ እየጠነከረ ይመጣል። እየጠነከረ የመጣ ደግሞ ይሄ ላቀል ነው እቅድ ደግሞ መሳካት ወሳኝ ነው። ክርስቲያን ብሎን እንደምቹ አጋጣሚ አስቀምጠን የአባቶች ትእዛዝ ሰሚነት ታዛዥ ነው። አልፎ አልፎ አሁን የተሸረሸረ በጣም ብዙ ምዕመናን አባቶች ትእዛዝ ይሰማሉ። አባቶችን ይፈራሉ፣ ፍርሃተ እግዚአብሔር የላቸው ምዕመናን አሉን። በደንብ ልማት የቀድሞ ሰበካ ጉባኤ ጀምሮ ስራ አበረታች ነው። እውነት ለመናገር የቀድሞ ሰበካ ጉባኤዎች ትልቅ ስራ ሰርቶ ነው ያለፉት። ደን ልማት ወደፊት ምናልባት እዛ ላይ ስንደርስ እናብራራው ነው። እንደ እግዚአብሔር ፈቃድ ገዳም ለማድረግ እናስባለን። እቅድ ደረጃ ላይ ማስቀምጠናል እና ይህንን ገዳም በሚታሰብበት ሰዓት ደን ልማት ትልቁ ድርሻ ይይዛል። እንደገና መንግስትም አቅዶ ብዙ ስራ እየሰራ ነው። ይሄን ደግሞ ቀድሞ የነበሩ ሰበካ ጉባኤዎች በደን ልማት ብዙ ሂደውበታል። ቤተክርስቲያንን በገቢ ሳፖርት እያደረግን ያለው አካባቢ አየርን ሞዴሬት በማድረግ ረገድ ትልቅ ሚና እየተጫወተ ነው። በደን ልማት ያለው መነሻ ጥሩ መሆኑን ገዳም ለማድረግ ስናስብ አንቸግርም በሚለው እንደምቹ ሁኔታ ይዘናል። በከተማችን
በደብራችን ስም አካዳሚ መከፈቱ ቅድም ያልነው በተለይ በማህበራዊ ዘርፍ ላይ ትልቅ ስራ እንሰራለን ብለን እናስበው በትምህርት ትውልድን ማቅረጽ ነው። ለዚህ አሁንም ልመሰግኑ ይገባል። የቀድሞ ሰበካ ጉባኤ ከተማችን ሽሽንዳ መሀል ከተማ ላይ አካዳሚ አለን ቤተክርስቲያናችን። ስለዚህ ይህን ደረጃውን እያሳደጉ ዜጎች እዛው የሚቀረጹበት ሁኔታ ላይ መስራት ከኛ ይጠበቃል። 95 በላይ የሆነ የከተማችን ነዋሪ ኦርቶዶክስ ክርስትና ሃይማኖት ተከታይ ብዙ ክርስቲያኖች አሉ ከተማችን ውስጥ። ግን እንደ ብዛታችን ግን እየተጠቀምን አይደለም። እዚህ ላይ ሊሰራ ይገባል። ቤተክርስቲያን ይመጣሉ ወይ አባቶች ጋር ያለን ግንኙነት የኒሳ አባትና የኒሳ ልጅ ትንሽ ይላል ነው። ያ ደግሞ ብዛታችን እንደ ብዛታችን ቤተክርስቲያን መጠቀም ያለብን እየተጠቀምን ይችላል። ግን እንደ ምቹ ሁኔታ 95% በላይ ከተማችን ነዋሪ ኦርቶዶክስ ተከታይ ነው። የተማሩና ቤተክርስቲያንን ያሳደገቻቸው ብዙ ልጆች በሀገር ውስጥም ከሀገር ውጭም በጣም እውቅ ጭንቅላት ያላቸው የደብረ ፀሐይ ልጆች አሉ በየቦታ። እነኝን ደግሞ ሰብስበን ይህን ዓላማ አስገንዝበን በአጭር ጊዜ ግድም እስከ 2025 የቤተክርስቲያኒቱን ታሪክ እያጎደፍ ያለን ምን እናስቀራለን እስካልን ማንን ነው ታሳቢ ያደረግነው? በየቦታ ያለው የደብረ ፀሐይ ልጆች በጣም የተማሩ በጣም ጭንቅላት ያላቸው የተመሰገኑ መንግስትንም በደንብ በማገልገል ላይ ህዝቡን በማገልገል ላይ ያሉ ልጆች አሏት የሚለውን እንደ ምርጥ አጋጣሚ ተጠቅመናል፣ አስቀምጠናል ስትራቴጂ እቅዳችን ላይ። ሌላው እንግዲህ የገጠማ ተግዳሮት እንደ ተግዳሮት ያየነው መጠቀም ሲገባት ቤተክርስቲያኑ ያልተጠቀመችውን እንደ ተግዳሮት ነው ያስቀምጠው። ብክነት አለ ማለት ነው፣ ወስቴጅ አለ ማለት። ስለዚህ ወቅቱን ያጂ ቤተክርስቲያን ትምህርት በመስጠት ደብሩ ሰበካ ጉባኤም ስብከተ ወንጌል ኮሚቴ በየጊዜው ጉባኤ ያዘጋጃል። ዘማሪያንን ያስመጣል፣ ሰባኪያንን ያስመጣል። ነገር ግን ቀርቦ በመማር ላይ ያለው ክፍተት አለ። ይሄ መቀረፍ አለበት። በተቻለ ጉልበት ዋጋ ተከፍሎ ገንዘብ ዋጋ ተከፍሎ ሀሳብ ዋጋ ተከፍሎ ነው ጉባኤ የሚዘጋጀው። ኢምፓክቱ በዚህ ጉባኤ ሰዎች ህይወታቸው መንፈሳዊ ህይወታቸውን ያስተካክላል ተብሎ ታስቦ ነው። ስለዚህ ሰው ቀርቦ ካልተማረ ደግሞ ብክነት ነው፣ ባክኗል ማለት ነው። ስለዚህ የመቀረፍ ስላለበት ነው እንደ ተግዳሮት ያስቀመጥነው። አንዳንድ ምዕመናን አባቶችን ከሃይማኖት ውጭ ከሆኑ ሰዎች ከማማት እዚህ ላይ አደራችሁን የኛ አባቶች ክብር ይግባቸው። እውነት ለመናገር በእነሱ ጸሎት ነው እዚህ የደረስነው። የኛ ሆኖ ምንም የለንም። በአርባ ቀናችን በሰማንያ ቀናችን ስንጠመቅ ክርስትና አንስቶን ቅባ ቅዱስ ቀብቶን ስሜት ሕዋሳቶቻችን ላይ ያን መንፈስ ቅዱስ አሳድሮብን ነግደን ሀብታም ሆነን ተምረን እውቀት ሸምተን እውነት ለመናገር አባቶችን መተቸት የለብን። ይሄ ቅድስና አይደለም። አባቶች እንደውም የሚያጠፉት ነገር ካለ እኛ ብቻችን ቤት ዘግተን ብንቆጣ ያው ነው። ግን ውጪ በየቦታ መዝናኛ ቦታ ግን አባቶችን ከሌላ እምነት ተከታይ ጋር ይሁን ከተመሳሳይ ከኛ ሰዎች ጋር ውጪ ላይ አደባባይ ውስጥ ማለት የሚያደራቸው መቅረፍ አለ። ይሄ ቀላል አይደለም። ቤተክርስቲያን የሚመደው አባቶች ሲነቀፉ ቤተክርስቲያን የምትነቀፍ፣ ቤተክርስቲያን ስትነቀፍ ምዕመናን ሞራላቸው እየወደቀ ይሄዳል። ሞራላቸው እየወደቀ ሲሄድ ደግሞ የሚመጣን ባክ ማሰብ ያስፈልጋል። ስለዚህ ይሄ ትሬንድ መቅረት አለበት ብለን እንደ ተግዳሮት አስቀምጠናል። ሌላው በቅዳሴ ወቅት አብዛኛዎቹ ምዕመናን በቂ ሚካሳ ሳይኖራቸው ተሳልሞ ግንባር አስነክቶ ወደ ቤተ መቅደስ ለመናገር ታምረ ማርያም ሳያዳምጡ ቅዳሴ ጸበል ሳይቀበሉ ቀድሶ አማናዊ ስጋን ይዘው ነክሶ
የመጡ አባቶችን እጅ ሳንሳለን ቤት አስቸጋሪ የሆነ ሩቅ መሄድ ካለብን አደራ ብለን ተሳልሞ መሄድ አልፎ አልፎ ያለ ነው። ግን እንደ ባህል ከዓመት እስከ ዓመት ምንም የገጠመን ችግር ሳይኖር የክርስቲያን ተሳልሞ ጠዋት ወደ ቤት መመለስ በጣም አስቸግሮ ነው። ይሄ ደግሞ በመንፈሳዊ ሕይወታችን እንዳንጸናን ጭምር ትልቅ ተጽዕኖ ያሳድራል። አቋርጠን ነው ቅዳሴ አቋርጠን እኮ እየመጣን ነው። ሙሉ ቃሉን እየሰማን ያለ መተን ሀሜት ነው ቤት እያወራን ያለ ነው። ግን እንደው የረባ ስራ ሰርተን ቢሆን ጥሩ ነው። ስለዚህ እስከ መጨረሻ ቅዳሴ ቆይቶ ታምረ ማርያም ሰምቶ ቅዳሴ ጸበል ተቀብሎ ኢትዮ በሰላም ሲባል ወደ ቤት መምጣት ይለመድ በሚል እንደ ተግዳሮት አስቀምጠናል። ሌላው ባዕድ አምልኮ አልፎ አልፎ ባዕድ አምልኮ የሚያመልኩ እኛ ምዕመናኖች አሉ። ይሄ በጣም ከአስርቱ ትእዛዛት በጣም የተወገዘ ነው። እግዚአብሔር ለሙሴ ከሰጣቸው ትእዛዞች አንዱ ከእኔ በቀር ሌላ አምላክ አይኖርም፣ ሌላ አታምልክ የሚለውን ሕግ የሚጻረር ነው። ሌላ አንዳንድ ዲያቆናት የሚያሳዩት ስነ ምግባር የቤተክርስቲያን ስም የማይመጥን መሆን እና ለቤተክርስቲያን ጋር ለሚተቹት ጠላቶች በር መከፋች መሆን። ዲያቆናት እባካችሁ ወጣት ናቸው። ወጣትነት ክርስትና ሕይወትን የሚጋፋ መሆን የለብንም። ምክንያቱም ወጣት ሕፃኑ ቂርቆስ እንደ ወጣት አይደለም። በሕፃንነቱ የእናቱን እምነት ጎድሎውን አሸንፎ ያን እናቱን ጭምር ወደ መንግስተ ሰማያት ይዞ የገባው ሕፃኑ ቂርቆስ በሕፃንነቱ ሕፃን ወጣት አለ። እኛ እንደውም ሕፃንነት ያለ ወጣት ነው። ወጣትነት ክርስትናችን ሊፈታተንን አይገባም። በትምህርት ቤት በተለይ ከብዙ መምህራኖች የሚመጡ ስሞታዎች አሉ። ዘበኛ ጥበቃ ዘበኞችን ጋር ያለን ሪሌሽን ከክላስ መምህራን ጋር፣ ጎረቤት፣ ከተማ ውስጥ፣ መንደር ሁሉ የምናሳያቸው እሱም ብሎ ዲያቆን። ምክንያቱም እኛ የምናሳየው አክት ቅድስት ቤተክርስቲያን አስተምራ እውቅና ሰጥታ ላከች አልቦስ እኛ ማህበረሰብ ስለሚቀበል ነው። በዛ ምክንያት እኛ እናንተ የምታሳዩት አክት ቤተክርስቲያን ትነቀፋለች። ይህ መሆን የለም። ዲያቆናት አደራ ነው የምንላችሁ። ይህን ባህሪ በጸሎት እየተጋችሁ መቅረፍ መቻል አለባችሁ የሚለው ለማሳሰብ ታስቦ ነው እዚህ እንደ ተግዳሮት የተቀመጠው እና ሌላ ቤተክርስቲያን ዙሪያ ያለው አንዳንድ ምዕመናን ለቤተክርስቲያን የሚለው ሊማት በጣም ውድመት ብክነት ከባድ ነው። ቤተክርስቲያን ሊማት ይሰራል። በጎረቤት ክርስቲያን ቤተክርስቲያን አጥር ዙሪያ ገቡ ያሉ ይሁን ከማል ከተማ ነው ህዝቡ ይሰራል። ጽዋ ማህበራት ልማት ይሰራሉ። የሚያወድመው የክርስቲያኑ የኦርቶዶክስ አማኙ የኦርቶዶክስ ተከታይ ከብት፣ አህያ፣ ፈረስ እንሰራለን እናወድመው። እንዲህ ብናደርግ ከሆነ ባሰብነው ባቀድነው የእቅድም እኮ አይሳካም ማለት እንደዚህ ጊዜ ይሄን ማንቀርፍ ከሆነ ማለት ነው። ስለዚህ የውስጥ አገልጋዮች ብትሆኑ እንዲሁም ትልቁ አራያ የምታሳዩ እናንተ ናቸው። ካህናት፣ ብርጌዶች ቤተክርስቲያን ውስጥ ያለውን ልማት ግቢ ንጽህናን የሚያበላሸው ከእናንተ አይቶ ሌላውን ቤተክርስቲያን እየደፈረ ያለውና እናንተም ብትሆኑ ከብቶቻችሁ እንዲባረክ የቤተክርስቲያን ግቢውን አትድፈሩ። የመድፈር መብት አልተሰጣችሁም፣ እንደውም አስከብሩ። ቃለ ዓዋዲ ላይ ቁጭ አድርጓል። አንድ ምዕመን ቤተክርስቲያን ደፍሮ የሚያስደፍር መሆን የለበትም። ከውስጥ የሚወጣ ነገር ጥሩ አይደለም። ከውስጥ የሚወጣ የስርዓት ብልሽት በጣም ዋጋ ያስከፍላል። ስለዚህ ይህ እንደ ተግዳሮት ልማት ይሰራል፣ በከብቶች ይወድማል። እና እኛ ጠባቂ መሆን አለብን፣ እኛን የምንከላከል መሆን አለብን የሚሆን ለማስገንዘብ እዚህ እንደ ተግዳሮት አስቀምጠናል። ሌላው እንግዲህ አጋሮቻችን ስንሰራ ማን ጋር እንሰራ ማንን ታሳቢ ቅድም እቹ አጋጣሚዎችን ታሳቢ አድርገናል። የሚያደናቅፈን እንደ ተግዳሮት አስቀምጠናል። አጋሮቻችን ማን ጋር ነው? አጋሮች አንዱ የካፋ ዞን ሀገረ ስብከት
ሀገረ ስብከት አንድ አጋራችን ነው። የሾንዶ ወረዳ ቤተ ክህነት፣ የሾንዶ ወረዳ ማህበረ ቅዱሳን ማዕከል ካህናት አባት የደብሩ የጎረቤት የጨልሎ ደብረ ብርሃን ስላሴ የሽሞቄሳ ቅድስት ማርያም የአባራ ደብረ ሰላም ሲሆን ትብብር ሲያስፈልግ እነኝህ ካህናት ልንጠቀም እንችላለን። በስትራቴጂክ ዘመኑ እነኝህ ሁሉ የኛ አጋሮች ናቸው። ቤተክርስቲያን አንዲት እስከሆነች ልምዳችን ለእነሱ እናካፍላለን። እኛም ተቸገርን ደግሞ ከጎረቤት ካህናትም እንጠቀማለን። ለተለያዩ ጉዳይ ሲፈለግ ምእመናን የእኛ ደብረ ምእመናን የሌላም ሌሎች ደብሮችም ሰንበት ትምህርት ቤት አንጋፋ ሰንበት ትምህርት ቤት ፈለገ ብርሃን ሰንበት ትምህርት ቤት ይሄ ትልቅ አጋራችን ነው። ወጣቶች፣ የከተማ ወጣቶች፣ የከተማ ወጣቶች፣ ባለሀብቶች፣ በቅጥሮ ያደጉ የደብረ ፀሐይ ልጆች እና ይህን ዓላማ የሚደግፉ ቅድም እንደምትችው አጋጣሚ የተማሩ ልጆች አሏት በየቦታ እነኚህ ሌሎችም ክርስቲያኑ ነው ይሄን ዓላማ የሚደግፉ ሁሉ እነኚህ አጋሮቻችን ናቸው። ጎረቤት ደብሮች ቅድም ለማስቀመጥ ሞክሬያለሁ። በጎ አድራጊዎች፣ መንግስት በብዙ ነገር ይጠቅመናል። የተለያዩ ልማት በምንንቀሳቀስበት ጊዜ የሚቸግረን ነገር የሚገጥመን ነገር ከተማ ውስጥ ደግሞ ያለችው ከማዘጋጃ ጋር አስፈላጊ ከሆነ ድጋፍ የተለያዩ ድጋፎችን እንጠይቃለን። ጽዋ ማህበራት ብዙ ጽዋ ማህበራት አሉ። እነኚህ የኛ አጋሮች ናቸው። በቤተክርስቲያን እውቅና የተደራጁ በጎ አድራጊ ማህበራት አሉ። የተወሰኑ በጎ አድራጊ ማህበራት ቤተክርስቲያን ሰብዓ ጉባኤ እውቅና ሰጥቶ የተደራጁ አሉ። እነኛ የኛ አጋሮቻችን ናቸው። እድሮች እድር አንድ ለ12 መንፈሳዊ አደረጃጀት ምናልባት ለአሁኑ የለም። ቀጣይ ይሄ አደረጃጀት በጣም አስፈላጊ ነው። ምክንያቱም የልማት ዘመቻ መልእክት በሚተላለፍበት ጊዜ ብዙውን ጊዜ መንጠባጠቦች እየታዩ ስለሆነ እነኝን አደረጃጀቶች ተጠቅመን ቀጣይ ሁሉንም እኛን ተከታዮች ወጣትን በለው አባትን በለው ሴቶችን በለው ሁሉንም በአንድ ላይ ለማቀናጀት ይህ አደረጃጀት ወሳኝ ስለሆነ አሁን ባይኖሩ ለወደፊት ይደራጃል ተብሎ ስለሚታሰብ እንደ አጋር አስቀምጠናል። እንግዲህ በዛሬ በክፍል 1 ስልጠና መርሃ ግብራችን እኛ ያክል ካየን በቂ ነው። ቀጣይ ክፍል 2 ላይ የክፍል 1 በስልጠና ክፍል 2 ነው በስልጠና መርሃ ግብር። ነገር ግን በዚህ በስትራቴጂክ እቅድ ላይ ክፍል 1 ተብሎ ነው የተቀመጠው። ይሄ መንፈሳዊ ዘርፍ ላይ የሚተገበሩ የ5 ዓመት ስትራቴጂክ እቅዶች የሚለውን በመንፈሳዊ አቅም ግንባታ ስራዎችን ማጠናከር የሚለው ጀምረን ክፍል 2 ላይ እንመለከታለን። አምላከ ቅዱሳን ሁሉንም ቻይ አምላካችን እግዚአብሔር የጀመርነው ሀሳብ ተሳክቶ ቤተክርስቲያናችን አሁን የሚታይባት ችግር ተቀርፎ ወርቃማ ጊዜ ላይ እኛም መስራት በኩራት ሰርቀን ጉልበታችን ነፍገን እውቀታችን ነፍገን ኃጢአተኛ ተብለን ከመወቀስ ተርፈን እርስት መንግስተ ሰማያት እንድንወርስ አምላካችን ይርዳን። ክፍል 2ን ቀጣይ እናያለን። ለዛሬ ክፍል 1 ይሄን ያየነውን ይመስላል። እግዚአብሔር ይጠብቀን፣ ይቆየን።